ዳዊት የልቡ ትርታ ጨመረ። ነገ ሁለት ደስታ ይጠብቀዋል። አንደኛ የዓመታት ድካሙ የሆነው የቅኔ ምስክርነት፣ ሁለተኛው ደግሞ ያቺ በአባ ኖላዊ እጅ የታሸገችው ሚስጥራዊ ደብዳቤ። የምነኝ አፍቃሪ ክፍል 9። በአቡነ አሮን ገዳም ሰማዩ በዳመና ተጋርዷል። በገዳሙ ቅጥር ግቢ ውስጥ ግን ከዚያ የከፋ የሐዘን ድባብ ሰፍኗል። ዕለቱ 21 ቀን እመቤታችን ቅድስት ድንግል ማርያም የምትከበረበት ወራዊ በዓል ቢሆንም የገዳሙ መነኮሳት ግን ፊታቸው በጭንቀትና በሐዘን ተሞልቷል። 21 አጥቢያ አባ ኖላዊ በባዕታቸው ተኝተው ስለ አንድ አስደናቂ የሚያስፈራ ህልም ተመለከቱ። በህልማቸው የሰማይ መላእክት ክንፋቸውን ዘርግተው ከሰማይ ወደ ምድር ከምድር ወደ ሰማይ በታላቅ ዝማሬና በልዕልታ ሲወጡና ሲወርዱ አዩ። ህልሙ እጅግ ግርማ ሞገስ ያለውና መንፈስን የሚመስጥ ነበር። አባ ኖላዊ በምን ብለው ሲነሱ ሰውነታቸው በላብ ተጠምቋል። 3 ጊዜ አማትበው ሰላም ለኪ እንደገሙና በሌሊት ለኪዳን ጸሎት ወደ ገዳሙ አመሩ። በልባቸው ግን አምላኬ ሆይ ነገሩ ሁሉ ለበጎ እንዲደረግ እናውቃለን እያሉ በዝምታ ይሟገቱ ነበር። የኪዳን ጸሎት ተፈጽሞ መነኮሳቱና የአካባቢው ምዕመናን እየተባረኩ ሲወጡ የአባ ኖላዊ ዓይኖች ግን ዓለም ባንቺን ይፈልጉ ነበር፣ ግን አላገኟትም። ማህሌትን ወደ ኋላ አስቀርተው ዓለም ባንቺ ምን ሆና ነው ያልመጣችው ሲሉ በጭንቀት ጠየቋት። ማህሌትም በለሰለሰ ድምፅ እኔ እንጃ አባቴ፣ ትናንት ምሽት እንደተለያየነን እኔም አላየኋትም፣ ምናልባት የግል ጸሎት ላይ ሆና ይሆናል ስትል መለሰች። አባ ኖላዊ ግን ልባቸው ፍርሃትን ተሞልቷል። በይ በኋላ ወደ በዓቷ ሄደሽ ጠይቀሽ ንገሪኝ፣ ያቺ ልጅ አንድ ነገር ሆና እንዳይሆን አሏት። ማህሌት ቀን 6 ሰዓት አካባቢ ዓለም ባንቺን ለመጠየቅ ወደ ዋሻው አመራች። ምናልባት ጸሎት ላይ ከሆነች ብላ የዋሻው መግቢያ ላይ ያለውን 2 ድንጋይ አንስታ አጋጨች። ነገር ግን ምንም ምላሽ አላገኘችም። ደጋግማ ብትሞክርም ዋሻው ዝምታን ብቻ መለሰላት። መጨረሻም ጭንቀት ስለወረራት መፍትሄ ፍለጋ ወደ አባ ኖላዊ ዘንድ ተመልሳ ሮጠች። አባ ኖላዊና መነኮሳቱ ተሰብስበው ወደ ዋሻው ሄዱ። ዋሻውን ከፍተው ሲገቡ ዓለም ባንቺ ዳዊቷን ትራስ አድርጋ ተኝታለች። ማህሌት ተጠግታ ወለተ እያለች ራሷን እያቃናች ልትቀሰቅሳት ሞከረች። ዓለም ባንቺ ግን ምንም ምላሽ የላትም። ማህሌት በድንጋጤ ወደ አባ ኖላዊ ዞራ አባቴ ምን ሆና ነው የማትመልስልኝ ስትል ጠየቀች። አባ ኖላዊ ተረጋጊ እስኪ ብለው ቀስ ብለው ተጠጉና አንገቷ ስር ያለውን የደም ስር ያዝ አድርገው ሲመለከቱ ክዋሉ በድንጋጤ። ዓለም ባንቺ ተኝታ ወይም ደክሟት አልነበረም። አባ ኖላዊ አስተውለው ሲመለከቱ እስከ ወዳኛው አሸልባለች። ከዚህ ዓለም ድካም አርፋለች፣ ወይንም በእኛ ቋንቋ ሙታለች። የገዳሙ መነኮሳት ስቅስቅ ብለው አለቀሱ። ገዳሙን የሐዘን ድባብ ዋጠው። ዓለም ባንቺ እናቷን ምን ያህል እንደምትወድ አባ ኖላዊ ያውቁ ስለነበር ወደ ወረታ መልእክተኛ ላኩ። በነጋታው የዓለም ባንቺ እናት እየከነፉ ከወረታ ወሎ አቡነ አሮን ገዳም ደረሱ። ደረታቸውን እየደቁ ምን ነው ልጄ፣ ምን አጠፋው፣ ምን አለበት ብትሰሚኝ እያሉ አንዴ ከመሬት አንዴ ከድንጋይ ትወድቅ ነበር። ደፍሮ የሚያጽናና ሰው ፍጹም አልነበረም። የዚህች እናት ልቅሶ መነኮሳቱን ብቻ ሳይሆን የአካባቢውን ምዕመናን ሁሉ ደምን ባለቀሰ። አባ ኖላዊ ልጄ ተይ አታልቅሺ፣ ልጅሽ እንደ ቅዱሳን ክብር ነው ያረፈችው፣ ለእኛም የምትለምንልን ቅድስት ናት እያሉ አጽናኗቸው። እናቲቱ አስከሬኑን ወደ ወረታ ወስዳለሁ ቢሉም የገዳሙ ስርዓት ስለማይፈቅድ እዚሁ አቡነ አሮን ገዳም በብዙ ሊቃውንት ፍታት ተደርጎላት ስርዓተ ቀብሩ ተፈጸመ። በዓለም ባንቺ ሞት ማህሌት ክፉኛ ተጎዳች። ቀን ከሌሊት ማልቀስ ስራዋ ሆነ።
ሀብላ ምናኔዋን ስትጀምር ከጎኗ ሆና እየተከተለች ሲከፋት የምታጽናና ህሊናዋ ሲረበሽ የምታበረታ ክፉ ደጉን የምታወራት ወዳጇን በማጣቷ ነፍሷ ተረበሸ። በሌላ በኩል በዋሸራ የሚገኘው ዳዊት ሌሊቱ ነጋ አለጋ እያለ በአይኑ እንቅልፍ ሳያዞር ቅኔውን ሲያወጣና ሲያወርድ አደረ። ሌሊት 9 ሰዓት ተነስቶ ቤተ ክርስቲያን ሄደ። ከኪዳን እስከ ቅዳሴ ሁሉም ስርዓቶች ተከናውነው ምእመናኑ በቡራኬ ከተሸኙ በኋላ መምህር የኔታ ናሆም ወንበራቸውን ዘረጉ። ከተለያዩ ቦታዎች የመጡ መምህራንም በክብር ተጋብዘዋል። በዕለቱ ቅኔ ለማስመስከር ብዙ የቅኔ ተማሪዎች ከተለያየ ቦታ ከትግራይ፣ ከጎንደር፣ ከሸዋ፣ ከጎጃምና ከደቡብ ኢትዮጵያ መጥተው ተሰልፈዋል። እያንዳንዱ ተማሪ የየራሱን ቅኔ ተቀኝቶ ከጨረሰ በኋላ የዳዊት ተራ ደረሰ። ዳዊት ህሊናውን ሰብስቦ የቅኔ አዝመራውን በመምህራን ፊት ሊዘራ ቆመ። አይኑን ወደ ሰማይ አንጋጦ ሲል ግርማ ሞገሱ ያስፈራ ነበር። ሐናጺ ማስያሰ ቤተ ሰአምነሰ ሐዲሰ ሐነጸ ገቢሮ በሰላሰ ሰላሰ። የኔታ ናሆም በመገረም መልሰው እስኪ አሉት። ሐናጺ ማስያሰ ቤተ ሰአምነሰ ሐዲሰ ሐነጸ ገቢሮ በሰላሰ ሰላሰ ብሎ ዳዊትን በድጋሜ አንጎዳጎደው። ይህ ደግሞ ምን አይነት ቅኔ ነው? በል ሰምና ወርቁን አምጣው አሉት። ሰሙ አናጺው ማስያሰ ቤቱን አዲስ አድርጎ በተንሳኤው ሰራው። እርሱም በ3 ወይም በ3 ማዕዘን ወይም በ3 ክፍል አድርጎ ገቢራዊ አደረገው ሰራው፣ ወይም 3 በ3 ዚንጎ አድርጎ አበጀው ማለት ነው አለና ወደ ረቀቀው ምስጢር ገባ። ወርቁ የዚህ ቅኔ ዋናው ምስጢር በነገረ መለኮትና በስላሴ ምስጢር ላይ ያተኩራል። ማስያዘ ወይም መሲህ ክርስቶስ ቤተ መቅደስ የተባለው የሰውን ነፍስ አዲስ አድርጎ ከ3ቱ ባህሪያት ነፍስ የሰራው አናጺ እርሱ መሆኑን ያመለክታል። አንድም ደግሞ በቀራንዮ አደባባይ ተሰቅሎ ቅድስት ቤተ ክርስቲያንን በደሙ ሲመሰርታት በ3 ክፍል ቅኔ መሐሌት ቅድስትና መቅደስ አድርጎ አነጸው ማለት ነው። በስላስ ሰላስ 3 የሚለው ደግሞ የስላሴን አንድነትና ሶስትነት ምስጢር ያመለክታል። አንድም በ3ኛው ቀን መነሳቱን፣ አንድም በ30 ዓመቱ ተአምር መጀመርን ያሳያል። አዲስ ወይም ሐዲስ የተባለው ደግሞ የብሉይ ኪዳን ስርዓት በሐዲስ ኪዳን መተካቱን ያሳያል ብሎ በረጅሙ ተነፈሰ። በዚህ ሰዓት እንደ አሸን የተጠራቀመው ተማሪ በሙሉ በጭብጫቦና በሆታ መድረኩን አቀለጠው። የኔታ ናሆም ፈገግ ብለው ጥሩ ጅማሮ ነው፣ እስኪ ሌላም አሉት። ዳዊትም ቀጠለ። ድንግል ድናግል ትመሰለ ባህታዊተ ማስያሰ ጾታ ውስጠ ደብረ እስመ ለተሪዮ ተአበዘ ጸሎታ ውስጠ ደብረ መጥማቅ ድንግል ዘሙሴ እንዘ ተቀወመ በሐቴታ። ዳዊት ሙሉ ትርጉሙንም ከተናገረ በኋላ የኔታ ናሆም ይህ ሊቅ የሆነ ልጅ ነገ እኔን ተክቶ የማስተማር ብቃት አለው ብለው አሰቡ። ነገር ግን የምስክር ወረቀቱን ከመስጠታቸው በፊት ለብቻው ሊያወሩት ወሰኑ። ዳዊት ግን የቅኔ ምስክርነቱ እንዳለቀ ያችን የአባኖላዊን ደብዳቤ ለመክፈት ቸኩሏል። በዚያ ምሽት ዲያቆን ሰናይ ለሌላ ተልእኮ ሄዶ ስለነበር ዳዊት በጎጆው ውስጥ ብቻውን ማደር ግድ ሆኖበታል። በድቅድቅ ጨለማ ጧፍ እያነደደ አባኖላዊ ምን ብለውኝ ይሆን? ምን የሚል መልእክት ነው ያሸከሙኝ? መሐሌት ጋር እንድትጋቡ አሳምኜልሃለሁ የሚል ይሆን? ወይንስ እኔ ላንተ ሙት ነኝ ስላለች ሌላ አግባ የሚል ነው እያለ በጭንቀት ተወጠረ። ማን ነው ስተተኛው? እኔ ነኝ ወይንስ መሐሌት ወይንስ እግዚአብሔር የሚለው ምላሽ የሌለው ጥያቄ ሰላሙን ነሳው።
ማፍቀር ስህተት አይደለም አለ ለራሱ የጠየቀው ሰው ያለ ይመስል። ፍቅር ማለት ክርስቶስ ነው። ክርስቶስ ሰውን ወዶና አፍቅሮ ከመጣ እኔ ሰውን ባፈቅር ምኑ ላይ ነው ስህተቱ? ፍቅር ነው የሰማይ ዙፋኑን አስትቶ ወደ ምድር የሳበው። ፍቅር ነው በቀራንዮ አደባባይ ያሰቀለው። ፍቅር ነው ሰማይና ምድር የሚገዙለትን አምላክ ወደ መቃብር ያወረደው። ታዲያ ማፍቀር የስህተቱ ምኑ ላይ ነው እያለ ሳያስበው በሁለት አይኖቹም ባይፈስ ጀመር። በነጋታው ማለዳ ተነስቶ የኔታ ናሆምን ለማግኘት ተዘጋጀ። ተዘጋጅቶም አልቀረም። ከሰዓት ተገናኙ። ዳዊት የኔታ ናሆም አሁን ወረቀቱን ይሰጡኛል እያለ በተመስጦ አይናቸውን ቢመለከታቸውም አባ ናሆም ግን ሌላ ነገር እያወሩ ተቸገረ። ዳዊት እንደምንም ያለውን ትዕግስት አሟጦ አባቴ እንግዲህ የሚቀረኝ ነገር ምንድነው አለ። ገና መቼ ጀመርከው ብለው ትርፍ አሉ። ዳዊት ክው ብሎ ምን አሉኝ አባ አለ። የቤተ ክርስቲያን ትምህርት መቼም አያልቅም ለማለት ነው። ቅኔህን ጨርሰሃል። ከዛ በፊት ግን የምጠይቅ ጥያቄ ነበረኝ፣ ፈቃደኛ ነህ አሉት። አባቴ እርስዎ እኔን ሰው ብለው ጠይቀውኝ ፈቃደኛም አልሆን እኔ ማን ነኝ አለ ዳዊት። መልካም እንደዛ ከሆነ እንደው ትንሽ እዚህ ብታገለግል ምን ይመስልሃል አሉት። ዳዊት ግራ ተጋባ። እዚህ ጋር ደግሞ ሌላ ተቆሳት አለ በልቡ። ስንት የለፋበት ነገር እየጠበቀው እዚህ መቅረት አረ በጭራሽ አለ በልቡ። ነገሩን ካሰበበት በኋላ አባቴ አሁን ላይ የሚሄድበት ቦታ አለኝ፣ ደርሼ ጉዳዩን ካሳከው በኋላ ተመልሼ እንዲመጣ ፍቃድ ይስጡኝ አለ። አቡነ አሮን ገዳም ነው የምትሄደው አሉት። እንዴ አባ እንዴት አወቁ አለ ዳዊት ደንግጦ። አባም መለስ አደረጉና ባለፈው ከአቡነ አሮን ገዳም ነው የመጣሁት አላልከኝም አሉት። እንደዛ ነው እንዴ አለና ዳዊት ተረጋጋ። ለማንኛውም ተመልሰህ የምትመጣ አይመስለኝም፣ ይሄው ወረቀት ብለው ሰጡት። ዳዊት የምስክር ወረቀቱን ሰርተፊኬቱን እንደተቀበለ በቅጡ እንኳ ሳያመሰግናቸው ወደ ጎጆው ሮጠ። ጎጆ ውስጥ ገብቶ ብዙ አሰበ፣ ተጨነቀ። ልክፈት እያለ ከራሱ ጋር ተሟገተ። በመጨረሻም ራሱን እንደምንም አረጋግቶ የአባ ኖላዊን ደብዳቤ ከፈተው። ዳዊት በዋሸራ ደሳሳ ጎጆ ውስጥ ሆኖ የአባ ኖላዊን ደብዳቤ በእጆቹ ሲያገላብጥ ጣቶቹ ከመጠን በላይ ይንቀጠቀጡ ነበር። በጧፍ እያየ ደብዳቤውን ሲያላቅቅ የልቡ ምትም እንደ ከበሮ ይደልቃል። ምን ይሆን የሞት ወይስ የህይወት ዜና የሚለው ስጋት በጭንቀትና በግራ መጋባት ውስጥ ዘፈቀው። በመጨረሻም ወረቀቱን ገለጠው። በውስጡ እንዲህ የሚል ጽሑፍ ሰፍሮ ነበር። ልጄ ዳዊት ይህንን ደብዳቤ የምታነበው የቅኔን ምስጢርና ጥልቀት አውቀህና አስመስክረህ እንደሆነ አምናለሁ። አንተ ስለ መሐሌት ፍቅር ስትጨነቅና ስትቃጠል፣ እሷ ግን ስለ ነፍሷና ስለ ክርስቶስ ፍቅር ስትጋደል ቆይታለች። ይሁንና ፈጣሪ በሰው ልጅ ልብ ውስጥ የዘራው እውነተኛ ፍቅር ለጽድቅ መንገድ ነውና ተረጋግተህ ስማኝ ልጄ። በእርግጥ መሐሌት ገና አልመነኮሰችም። ነገር ግን የምንኩስናዋ ቀን ተቆርጧል። እስከዚያ ቅኔህን አስመስክረህ የምትጨርስ ከሆነ የምትመነኩሰው በነሐሴ 24 ቀን በዋልድባ ገዳም ነው። ይህን የጻፍኩልህ ልታግዳት ወይም ልትመልሳት ሳይሆን የልብህን ትርታ ለፈጣሪ አሳልፈህ እንድትሰጥና መሐሌት የክርስቶስ ሙሽራ ስትሆን እንድትመለከት ነው። እሷ የሰማውን ሙሽራነት መርጣለች። ስለዚህ እናቷንና ወንድሟን እዚህ ዋልድባ ገዳም እናቷንና ወንድሟን ይዘህ ዋልድባ ገዳም በቀኑ ድረስ ይላል ደብዳቤው። ዳዊት ደብዳቤውን አንብቦ ሲጨርስ ሰማይና ምድሩ ዞሩበት።
ገና አልመነኮሰችም የሚለው ቃል በተስፋ ቢያለመልመውም ነሐሴ 24 ትመነኮሳለች የሚለው ቃል ግን ክፉኛ አስጨነቀው። በሌላ በኩል አባ ኖላዊና ማህሌት ምንም እንኳ የዓለም ባንቺ ሞት ክፉኛ ልባቸውን ቢያሳዝነውም ሕይወት ነውና የመጡበትን ዓላማ ለማሳካት ከአቡነ አሮን ገዳም ወጥተው ዋልድባ ከደረሱ ሰንብተዋል። የዓለም ባንቺ ማረብ ማህሌትን ፍጹም ባዶ አድርጓታል። ጓደኛዬ ስንት ነገር ተነጋግረናል ነበር፣ እንዴት ብቻዬን ትተሽኝ ትሄጃለሽ? እያለች በትዝታ ትንሰፈሰፋለች። አባ ኖላዊ ተጠግተው ሊያጽናኗት ሞከሩ። ልጄ ማህሌት፣ ዓለም ባንቺ አልሞተችም፣ ከዚህ ዓለም ድካም አርፋለች እንጂ አንቺ ግን የጀመርሽውን የምናኔ ጉዞ ጋር ልታደርሽ የሚቀርሽ ውስን ቀን ነው። ስለዚህ የምንኩስና ቀጠሮች ደርሷልና ተዘጋጂ አሏት። ማህሌት እንባዋን እየጠረገች አባቴ እኔ ዝግጁ ነኝ፣ ዓለምን ከነስሯ ጠልቻታለሁ። ከዓለም ባንቺ ሞት በኋላማ የዚህ ዓለም ጣም ይባሱንም ጠፍቶብኛል አለች። ይሁን እንጂ በውስጧ የሆነ ያላለቀ ነገር እንዳለ ይሰማታል። የዳዊት ፊትና ዋሻው ውስጥ ያፈሰሰው እንባ እንደ ጥላ በህሊናዋ እየተመላለሰ ይረብሻታል። ከዋሸራ መልስ ዳዊት የኔታ ናሆምና ዲያቆን ሰናይን በችኮላ ተሰናብቶ ጉዞውን ጀመረ። ልቡ ከእግሩ ቀድሞ ዋልድባ ገዳም ደርሳለች። ዋሸራን ለቆ በደጋ ዳሞት አድርጎ በአዴት መገንጠያም አልፎ ረቡ ገበያን ተሻግሮ ግሽ አባይ ሰከላ ደረሰ። ግሽ አባይ በምዕራብ ጎጃም ሰከላ ወረዳ የሚገኝ ታሪካዊ የአቡነ ዘርአብሩክ ገዳም ያለበት ምድር ነው። ይህች ከተማ የታላቁ አባይ መነሻ ብትሆንም ከነ ደብረ ማርቆስና ደብረ ብርሃን ጋራ እኩል ብትመሰረትም እስካሁን የፈራረሱ የቆርቆሮ ቤቶች የሚታዩባት ምስኪን ከተማ ናት ሰከላ። በኢትዮጵያ በሀብት ቀዳሚ የሆነው በላይነህ ክንዴን ያፈለቀች ከበላይ ዘለቀ ጋር እኩል የተዋጋው ጀግናውን ገረመው ወንዳወቅን ያሳደገች ምድር ብትሆንም እስካሁን አስፋልት እንኳን ያልደረሰባት እንደ ካሮት ወደታች እየተጓዘች ጠያቂ ያጣች አሳዛኝ ከተማ ናት ሰከላ። ዳዊት እዚያው ገዳም ውስጥ ከቅኔ ተማሪ ጓደኞቹ ጋር ሆኖ ለ7 ቀን ተጠመቀ። ከዚያም ጉዞውን ቀጠለ። መከራው ጥማቱና ራቡ አይታየውም። ትዝ የሚለው አንድ ነገር ብቻ ነው። እሱም ነሐሴ 24 ከአንድ ሳምንት በኋላ ፍኖተ ሰላም ደረሰ። የማህሌት እናት ሰፍ ብለው ተቀበሉት። አይን አይኑን እያዩ ስለ ልጃቸው ጠየቁት። እሱም ተረጋግቶ ማህሌት ደህና እንደሆነችና ወደ ማህሌት ሊወስዳቸው እንደሚችል ነገራቸው። ስንቅና የሚያስፈልገውን ሁሉ አሟልተው ዳዊት አቤልና የማህሌት እናት ወደ ዋልድባ ጉዞ ጀመሩ። ከፍኖተ ሰላም ተነስተው በእንጅባራ፣ በዳንግላ፣ በዱር ቤቴና በመራዊ በኩል አድርገው ባህር ዳር አደሩ። በነጋታው ማለዳ ሐሙሲትንና ወረታን አቋርጠው በሐዲስ ዘመን በኩል ቆላ ደባን ወደ ግራ ትተው የነገስታት መናገሻ የታሪክ ማህደር ወደ ሆነችው ጎንደር አዘዞ ደረሱ። ጎንደር ምንም እንኳ እንደ ስሟና እንደ ታሪኳ ባትገንም ከሌሎች ከተሞች አንጻር ውብና ማራኪ ናት። ስለ ጎንደር ብንጽፍ ጊዜም ስለማይበቃን እንለፈውና ከጎንደር ወደ ዋልድባ ለመጓዝ 2 መንገዶች አሉ። አንደኛው በሳንጃ ወረዳ በጠገዴ በኩል ሲሆን እነ ዳዊት ግን ሁለተኛውን መንገድ መረጡ። ዳባትን አልፈው የሰሜን ብሔራዊ ፓርክ ወደ ግራ፣ የራስ ደጀን ተራራን ወደ ቀኝ እያዩ በጨው በር አድርገው ዋልድባ ገዳም ደረሱ። የመናኛ አፍቃሪ ክፍል 10 ይቀጥላል።